ዓለም አሁን በአስፈሪ መስቀለኛ መንገድ ላይ ትገኛለች። በአንድ በኩል የሚሳኤልና የድሮን ውሽንፍር እየወረደ ባለበት በዚህ ሰዓት፣ በሌላ በኩል ደግሞ ጦርነቱን በአንድ ጀንበር ሊገታ የሚችል የሰላም እቅድ በጠረጴዛ ላይ ቀርቧል። ሰላም፣ እንዴት ናችሁ? የተግባር ታይምስ ሚዲያ ተከታታዮች አብራችሁኝ ስትቆዩ ወቅታዊና ትኩስ መረጃዎችን የማስደመጣችሁ ይሆናል። የትራምፕ ታሪካዊ ባለ 15 ነጥብ የሰላም ጥሪ የዓለም ትኩረትን እየሳበ ጉዳይ ነው። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም ቆርጠው መነሳታቸውን የሚያሳይ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ለቴህራን ልከዋል። የእቅዱ አስደንጋጭ ነጥቦች የሚከተሉት ናቸው። ኢራን ያላትን የኒውክሌር አቅም በሙሉ እንድታጠፋ ይጠይቃል። ኢራን ይህንን ካደረገች አሜሪካ እስካሁን የተጣሉባትን ሁሉንም የኢኮኖሚ ማዕቀቦች በአንድ ጊዜ እንደምታነሳ ቃል ገብታለች። ትራምፕ ከትክክለኛዎቹ ሰዎች ጋር የተነጋገርኩ ነው በማለት ጦርነቱን በስምምነት ለመጨረስ ፍላጎት እንዳላቸው ገልጸዋል። ይሁን እንጂ የኢራን ወታደራዊ አመራር አልደራደርም ባይነት ዓለምን ያሳዝናት ጉዳይ ሳይሆን አይቀርም። ዲፕሎማሲው ቢጀመርም በምድር ላይ ያለው ውጊያ ግን አልበረደም። የሚሳኤል ናዳ በምስኪኒቱ ምድር ላይ እየወረደ ነው። ምንም እንኳን ትራምፕ የሰላም ጥሪ ቢያቀርቡም የኢራን ወታደራዊ አመራሮች ጥያቄውን ውድቅ አድርገውታል። ኢራን ውጊያውን እንደምትቀጥል አሳውቃለች። ከኢራን የተተኮሱ ሚሳኤሎችም በመላው እስራኤል የማስጠንቀቂያ ደወል እንዲሰማና ነዋሪዎቹ ወደ መጠለያ እንዲገቡ አድርገዋል። በሌላ በኩል ኢራን በቡሼህር የኒውክሌር ጣቢያዋ ላይ በአሜሪካና በእስራኤል የታደሰ ጥቃት ተፈጽሞብኛል ስትል ከሳለች። ይፋ ባይሆንም ከውስጥ የተገኘ መረጃ እንደሚያሳየው ግን ኢራን ከአሜሪካ በፓኪስታን በኩል የተላከላትን የድርድር ፕሮፖዛል እየተመለከተችው እንደሆነ ተጠቁሟል። በእስራኤል አሜሪካና ኢራን የተነሳው ጦርነት ሌሎች ሀገራትንም ገፈት ቀማሽ አድርጓቸዋል። በኩዌት ዓለም አቀፍ አውሮፕላን ማረፊያ የነዳጅ ማከማቻ ላይም በድሮን ጥቃት ደርሶ ከፍተኛ እሳት ተቀስቅሷል። ፊሊፒንስ በጦርነቱ ምክንያት የኃይል አቅርቦት እጥረት ሊያጋጥመ ይችላል በሚል ብሔራዊ የአስቸኳይ ጊዜ አዋጅ አውጃለች። የአቡዳቢው ኩባንያም ድርጊቱን የኢኮኖሚ ሽብርተኝነት ሲል ጠርቶታል። ኢራን በጦርነቱ ለማይሳተፉ ሀገራትም በሆርሙዝ ወሽመጥ ለሚያልፉ መርከቦች የማለፊያ ክፍያ እንደምትጠይቅ አስታውቃለች። ይህም በዓለም የነዳጅ ገበያ ላይ ከፍተኛ ድንጋጤ ፈጥሯል። በሌላ ዜና ከሰሜን ኮሪያ የተሰማው ዜና የዓለምን ትኩረት የሳበ ሌላኛው ጉዳይ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን የአሜሪካና እስራኤልን እርምጃ ተገቢ ያልሆነ ጠብ አጫሪነት በማለት ያወገዙ ሲሆን፣ ኢራን ለሰሜን ኮሪያ የሚሳኤል ምርቶች ዋነኛ ገዢ በመሆኗ ሁለቱ ሀገራት በደም የተሳሰረ ግንባር ፈጥረው አሜሪካን ለመጋፈጥ የተዘጋጁ ይመስላል። እስራኤል በበኩሏ የትራምፕ የዲፕሎማሲ ጥረት ውጤት እስከሚያመጣ ድረስ ወታደራዊ ጫናዋን ለመቀነስ ፍላጎት እንደሌላት ገልጻለች። ይልቁንም የሚከተሉትን እርምጃዎች እያጠናከረች ነው። እስራኤል ወደ ጦርነት የምታሰማራውን የተጠባባቂ ወታደር ቁጥር ከ280 ሺህ ወደ 400 ሺህ ከፍ ማድረጓ ለረጅም ጊዜ የሚቆይና ሰፊ ግጭት መዘጋጀቷን ያሳያል። በሊባኖስ ደቡባዊ ክፍል የሚገኘውን የሊታኒ ወንዝ አካባቢንም ሙሉ በሙሉ ለመቆጣጠርና የሄዝቦላህን መሠረተ ልማቶች ለማጥፋት እቅድ ይዛለች። ይህ ቀጠና ለሰሜን እስራኤል ደህንነት ወሳኝ ነው ተብሎ ይታመናል። እስራኤል ትኩረቷን ከወታደራዊ ካምፖች ባለፈ ወደ ኢኮኖሚያዊና ኒውክሌር ተዛማጅ ተቋማት እያዞረች ነው። በቡሼህር የደረሰው ጥቃት እስራኤል የኢራንን የኃይል ምንጭ የመምታት አቅም እንዳላት ለማሳየት የተደረገ የማስጠንቀቂያ ምልክት እንደሆነ ይገመታል። ዓለም አሁን በአስፈሪ መስቀለኛ መንገድ ላይ ትገኛለች።
የትራምፕ የ15 ነጥብ ዕቅድ ተቀባይነት ካገኘ ታሪካዊ ሰላም ሊመጣ ይችላል። ካልሆነ ግን የቀጠናው ጦርነት ወደ ዓለም አቀፍ የኢኮኖሚና የወታደራዊ ቀውስ የመቀየር ዕድሉ ሰፊ ነው ተብሏል። ዜናውን ለማጠናከር ቢቢሲ፣ ሲኤንኤን፣ አልጀዚራና ሮይተርስን ተጠቅመናል።